ከዛሬ ጀምሮ ቄስ ትምህርት መማር አቁሜያለሁ። በቃኝ። ለምን? ከዚህ በበላይ እኔ ራሴን መጉዳት አልፈልግም። ምክንያቱም እኔ ወጣት ነኝ፣ ሰርቼ መብላት እችላለሁ። ግን እማር እንደው ብዬ ነው። ምክንያቱም ከጠዋት ከ2 ሰዓት ጀምሬ እስከ 6 ሰዓት አስኮላ ትምህርት ቤት ሄዳለሁ። 6 ሰዓት ትከዛ ሄዳለሁ፣ አጣለሁ። አዛ በኋላ ደግሞ 6 ሰዓት 7 ሰዓት ተመልሼ እስከ 12 ሰዓት ቄስ ትምህርት ሄዳለሁ። እንደዚህ እየሆነ እኔ ራሴን እየተራብኩኝ መማር አልችልም። ከቻላችሁ ታች ሜንሽን ያደረግኩትን አርማይነሽን ፎሎ አድርጉልኝና እስከ ጥር 15 50 ሺህ ላስገባቸውና 50 ሺህ ብር ልቀበል፣ ኮቸሮ ገዝቼ ልማር። ምክንያቱም እኔ የአውሮፓ ሀገራቶች ጦጣና ዝንጀሮ ሊቅ ሆኖ ማምላክን የተማረ የሰለጠነ ሆኖ እኛ እንደዚህ ብለን ስንቀር ያሳዝናል። ማርያም ከዛሬ ጀምሮ ቅድስት ቤተክርስቲያን በጣም ይቅርታ፣ እኔ ሰርቼ መብላት የምችል ልጅ ነኝ። ቄስ ትምህርት በቃኝ ትቻለሁ፣ እየሰራሁኝ እበላለሁ። ምክንያቱም እውቀት የሚገኘው ምግብ ስትበላ ነው። ስለዚህ ምንም ማድረግ አልችልም።